waaqayyo si wajjin haleluuyaa waaqayyo si wajjin haa ta'u malee manadhaa keessatti barbaadamta waaqayyo si wajjin haa ta'u malee eenyu si wajjin haa ta'u waaqayyo si wajjin haa ta'u malee diinonni kee hundumti isaanii si bitamu maal jettee bicha waaqayyo si wajjin haa ta'u malee bicha abbaan kee si wajjin haa ta'u malee bicha yesuus si wajjin haa ta'u malee bicha እግዚአብሔር ካንተ ጋር ይሁን እንጂ ጋር waaqayyo si wajjin haa ta'u malee diinonni kee si jilbeenfachuun isaanii giddeetaa isaaniiti dhugaan kan waaqayyooti waaqayyo si wajjin haa ta'u malee namni walii galee hundumti isaayyuu namichi kun hin ta'u yoo siin jedhe nam kun hin taatu siin jedhe waaqayyo si wajjin dhaabbannaan dhugaan si wajjin jiraannaan diinonni kee si bitamu እኔን አምላክ መሆኑን ላሳይህ እኮ ነው እግዚአብሔር መሆኑን ላሳይ ነው ኢየሱስ ክርስቶስ ነው መጽሐፍ ቅዱስ ላይ አምላክ ነኝ አምልኩኝ ያለበት ያው አንተ ባይብልን አቃለው አምላክ ቸርች ውስጥ ነው ያደኩት ስላልክ አንድ ጥቅስ ብቻ ተተህና ስለ መጽሐፍ ቅዱስ ታውቃለህ አይደል አንተ ማለት መጽሐፍ ቅዱስን ትረዳለህ አይደል ስለዚህ አንድ ጥቅስ ተተህና መረዳት ከፈለክ ልብህ ለመቀበል ፍቃደኛ ከሆነ የዛን ሰዓት ጥያቄው የኔ ልብ ተወውና ሐራሴን ፕሊስ ምታዳም እያዳመጥ የሆነ ልቤንም ተወው ኩላሊቴንም ተወውና የጠየቅኩት ኢየሱስ እኔ አምላክ ነኝ አምልኩኝ ያለበት የመጽሐፍ ቅዱስ ክፍል አምላክ ነኝ አምልኩኝ ምክንያቱም አምላክ ነኝ አምልኩኝ ማለት ለመጽሐፍ ቅዱስ መስፈርት ስለሆነ ማለት ነው መስፈርት ማን ነው መስፈርት ያደረገው ካልክ ማስረጃ ሰጣለሁ መስፈርት ነው መጽሐፍ ቅዱስ እኔ አምላክ ነኝ አምልኩኝ ማለት ሰላም ነው አሎ እንዴት ነህ ለና እግዚአብሔር ይመስገን አማን ነው አሎ አምላክ ስንት ነው አንድ አምላክ ነው ኦኬ አንድ አምላክ ኦኬ ያ አንዱ አምላክ ኢየሱስ ነው የኔ ኢየሱስ ነው ኦኬ ያ አንዱ አምላክ ነው ከማርያም ሆድ ውስጥ የተወለደው አዎ በመንፈስ በመንፈስ ኦኬ ያ ከተወለደው ውጪ ከማርያም ከተወለደው ውጪ ሌላ አምላክ አለ ከማርያም ከተወለደው ውጪ ሌላ አምላክ አለ እንዴ ከአቤት ዘንድ እኛን ሊያስታርቅ የወረደው ኢየሱስ ክርስቶስ ጥያቄው ከማርያም ከተወለደው ውጪ ሌላ አምላክ አለ ወይስ የለም ነው ጥያቄው ከማርያም የተወለደ ሌላ አምላክ ከክርስቶስ ውጪ ሌላ የለም ኦኬ አንዱ አምላክ ካለ ያ አንዱ አምላክ ክርስቶስ ብቻ ነው አይደል መስፍኔ ለኔ ያው ክርስቶስ ነው አምላክ በጣም ጥሩ ኦኬ አመሰግናለሁ ኦኬ በሉቃስ ወንጌል ምዕራፍ 2 ቁጥር 7 ላይ ልጇን ወለደች በመጠቅለያ አንጠቀለለችው በግርግምም አስተኛችው ይላልና በግርግም ላይ የተኛው ያ አንዱ አምላክ ነው ኦኬ በግርግም ላይ ከተኛ ውጪ ሌላ አምላክ አለ መስፍኔ ህይወትም መንገድም እኔ ነኝ ከኔ በቀር ወደ በግርግም ላይ ከተኛ ውጪ ሌላ አምላክ አለ ወይስ የለም ቆርጣ አታንብብ መጀመሪያም ይኸውልህ አንተ የምትፈልጋትም እሱን ወንድሜ በግርግም ላይ ከተኛ ውጪ ሌላ አምላክ አለ ወይስ የለም መስፍኔ ጥያቄው እሱ ራሱ ኢየሱስ ክርስቶስ ነው ጥያቄው ስለዚህ ከአንዱ በግርግም ላይ ከተኛ ውጪ ሌላ አምላክ ከሌለ አምላክ ተኝቶ ነበርና በመዝሙረ ዳዊት ምዕራፍ 90 ላይና እንደዛው ደግሞ ምዕራፍ 121 ላይ እስራኤልን የሚጠብቅ አይተኛም አያንቀላፋም እግዚአብሔር ይጠብቀሃል እግዚአብሔር በቀኝ እጆችህ በኩል ይጋርዳሃል ተብሎ ተነግሯልና ያ አንዱ እግዚአብሔር በተኛበት ሰዓት ምድርና እስራኤልን ማን እየጠበቀ ነበር ወደ ኦሪት ልውሰድ ጥያቄው እስራኤልን ማን እየጠበቀ ነበር ኢየሱስ በተኛበት ሰዓት እግዚአብሔር ነው ኦኬ እግዚአብሔር ስንት ነው እግዚአብሔር ስንት ነው አንድ ነው አንዱ እግዚአብሔር አልተኛ ኢየሱስ የተኛው አንዱ እግዚአብሔር አይደለም እንዴ እሺ ያዝልኛ ጥያቄ ስጠይቅ መልስንም ልስጥሃ ኦኬ አንዱ እግዚአብሔር ተኝቶ የለ እንዴ ከአንዱ እግዚአብሔር ውጪ ሌላ እግዚአብሔር የለም ብለናል ተስማምተናል አንዱ እግዚአብሔር በተኛበት እስራኤልን ማን እየጠበቀ ነበር ጥያቄው ወረጉዳበት አንተ መርሳት ፈልግም ማለት ነው ምን ማለት ነው አንዱ እግዚአብሔር በተኛበት ሰዓት አጭር ነው እኮ ጥያቄው ማን ነው የጠበቀው ማን ነው የጠበቀው እግዚአብሔር የጠበቀው
አንተ የተኛው አንዱ እግዚአብሔር ተኝቶ የለ እንዴ? እግዚአብሔር ከተኛ ሌላ እግዚአብሔር አለ ማለት ነው? ከተኛ ውጪ ሌላ እግዚአብሔር አለ? ቆይ አንዱ አዳም አንተ አይደለ እንዴ? ጥያቄው ስለ አዳምና ስለ ሔዋን አይደለም ወንድሜ። አንዱ እግዚአብሔር ተኝቶ ነበረ። አንዱ እግዚአብሔር ከተኛ ምድርና ሰማይን ማን እየጠበቀ ነበር? ኢየሱስ በአንደበቱ እኔ አምላክ ነኝ አምልኩኝ ያለበት የመጽሐፍ ቅዱስ ክፍል ማስረጃ ስጠኛል እኮ ጥቅስ አምጣ ማስረጃ። እሱን እኮ ላሳየህ እኮ ነው አይደል? ዮሐንስ ወንጌል ምዕራፍ 1 ጀምሮ አልኩህ እኮ አይደል እንዴ? የግድ አምላክ ነኝ ቀጥተኛ ነው የምትፈልግ የተጻፈ ቃል በቃል ነው የምትፈልገው? ቀጥታ አምላክ ነኝ አምልኩኝ ብሎ መናገር አለበት። ኢየሱስ አምላክ ነው ብለህ ታስባለህ? 100% ለአንተም አምላክ ነው። ኦኬ እሱን እንመጣበታለን። ኦኬ ኢየሱስ ክርስቶስ ምድር ላይ በነበረ ሰዓት አምላክ ከነበረ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ የሆነ አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ እቺ የዘላለም ሕይወት ነች ብሎ ነበርና ኢየሱስን የላከው ማን ነው? በምድር መጥቶ አብን እንዲያከብር ዘንድ። ጥያቄው በምድር ላይ መጣ አይደለም። ኢየሱስን የላከው ማን ነው ነው ጥያቄው። አብ። ኦኬ አብ እውነተኛ አምላክ ብቻ ነው? አብን ቢልከው ራሱም ፈቅዶ ነው የመጣው። ጥያቄው አብ እውነተኛ አምላክ ብቻ ነው ወይ ነው ጥያቄው። እንዴት አይደለም ታዲያ? ስለዚህ አብ ብቻ ነው ማለት ነው እውነተኛ አምላክ? አብም ወልድም መንፈስ ቅዱስም እውነተኛ አምላክ ነው። እስቲ አብም ወልድም መንፈስ ቅዱስም እውነተኛ አምላክ ነው የሚል የመጽሐፍ ቅዱስ ክፍል አሳየኝ። ኢየሱስ እኔ እውነት ሕይወት መንገድም ነኝ። ጥያቄው ኢየሱስ እውነት መንገድ ሳይሆን እኔ የጠየቅኩት ኢየሱስ ክርስቶስ አብም ወልድም መንፈስ ቅዱስም እውነተኛ አምላክ ብቻ ናቸው የሚል የመጽሐፍ ቅዱስ ክፍል እውነተኛ አምላክ ብቻ ናቸው የሚል ቶሎ በል። እንደዛ ማለት አይጠበቅበትም። በቃ ስለዚህ መጽሐፍ ቅዱስ ላይ እውነተኛ አምላክ ብቻ የተባለው አብ ብቻ ነው ማለት ነው። ሌላ ውሸተኛ አምላክ ብሏል ኢየሱስ። ጥያቄው እውነት ነኝ ስለ እውነት አላወራንም። እውነትማ እውነት ነው ኢየሱስ ክርስቶስ። እውነት ማለት ምን እንደሆነ አሳያለሁ፣ ችግር የለውም። ኢየሱስ ክርስቶስ እውነተኛ አምላክ ብቻ እየተባለበት የመጽሐፍ ቅዱስ ክፍል አለ ወይስ የለም? አለ። የቱ ጋር? ብቻ በሚል ቃል እውነተኛ አምላክ ብቻ በሚል ቃል ኢየሱስ ክርስቶስ የተጠቀሰበት ጠብቀኛል እስቲ 13 ላይ ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውም እርሱን የታላቁ የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ወንድሜ ኢየሱስ ክርስቶስ እውነተኛ አምላክ ብቻ የተባለበት የመጽሐፍ ቅዱስ ክፍል ላይ የተጠየቀው ጥያቄው የታላቁ አምላካችንን የመድኃኒታችንን ብራዘር እውነተኛ አምላክ ብቻ የተባለበት የመጽሐፍ ቅዱስ ክፍል ነው እየተጠየቀው። እኔ ስለ በቀለ እያወራሁ ስለ ከበደ አታውራ። የተጠየቀው ዮሐንስ 17:3 ላይ እውነተኛ አምላክ ብቻ እሰጣለሁ። ኖ ኦኬ። ስለዚህ አምጣ ጥቅስ አምጣ ቶሎ በል ሂድና እውነተኛ አምላክ ብቻ የተባለበት ወልድና መንፈስ ቅዱስ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 አይደል? አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ብቻ የሚል ቃል እዛ ጋር ፈልቅቃ ያሳየኝ። ብቻ በሚል ቃል ብቻ የሚል ቃል እውነተኛ አምላክና የዘላለም ሕይወት ነው ይላል። የጠየቅኩት እውነተኛ አምላክ ብቻ በሚል ቃል ብቻ የሚል ቃል ልክ ዮሐንስ 17:3 ላይ እውነተኛ አምላክ ብቻ ተብሏል። አብ ማለት ነው። ልክ አብ በተገለጸበት አውድ ወልድና መንፈስ ቅዱስ የተጠቀሱበትን የመጽሐፍ ቅዱስ ክፍል አሳይ ነው የተጠየቀው እንጂ እውነተኛ አምላክ ምናምን አይደለም። ክፍሉ ራሱ ለአብ ነው። ይሄንን ላሳያለሁ፣ በማስረጃ አሳያለሁ። የተጠየቀው መልሰው ብቻ በሚል ቃል የተጠቀሰበት ለምን ሚውት ታደርገኛለህ? የተጠየቀው እውነተኛ አምላክ ብቻ በሚል ቃል ወልድ የተጠቀሰበት ወልድና መንፈስ ቅዱስ እውነተኛ አምላክ ብቻ ወልድ እውነተኛ አምላክ ብቻ የተባለበት የመጽሐፍ ቅዱስ ክፍል የተጠየቀውን ብቻ መልሱ። ወልድ እውነተኛ አምላክ ብቻና መንፈስ ቅዱስን እውነተኛ አምላክ ብቻ የተባለበት ሁለቱን አምጣን የተባልከው ቶሎ ሰተ ማስረጃ ለምን አትቀበልም አንተ? ብራዘር የአሁኑ ክፍል ብቻ አይልም፣ ብቻ በሚል ቃል ተጠቅሷል። ለወልድ ነው እንኳን ብንል ብቻ በሚል ቃል ተጠቅሷል ወይ ነው ጥያቄ። የግድ ብቻ ማለት አለበት እንዴ? በቃ እሺ፣ በቃ አዎ ማለት አለበት። ለምን መሰለኝ ዮሐንስ 17:3 ላይ እውነተኛ አምላክ ብቻ ከተባለ ብቻውን ወልድ እውነተኛ አምላክ ብቻ አብ
ይቅርታ፣ አብ እውነተኛ አምላክ ብቻ ነው፣ ውሸተኛ አምላክ አይደለም። ልክ እንደዛው አብም እውነተኛ አምላክ ብቻ ከተባለ ወልድም እውነተኛ አምላክ ብቻ ሊባል ይገባል። መንፈስ ቅዱስም እውነተኛ አምላክ ብቻ ሊባል ይገባል። ካልሆነ ብቻ እውነተኛ አምላክ አብ ነው ማለት ነው። የተጠየቀው መልሰው ብቻ ወልድ እውነተኛ አምላክ ነው ማለት ትምህርቶች ደስ ብለዋል። ከአንተ ጋር ማውራት እፈልጋለሁ። እሺ በጣም ጥሩ። ኦኬ ኢየሱስ አምላክ ነው 100%። እስቲ 100% ኢየሱስ አምላክ ነው የሚል የመጽሐፍ ቅዱስ ክፍል አሳዩ። ማቴዎስ ወንጌል ምዕራፍ 28 ቁጥር 18ን እስቲ አንብብ። እሺ 18 19 እና 21 ላይ ተይዞ ነው ያለው። እስቲ አንብብ ምን ይላል? እሺ ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይ በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዛችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት ያደርጓቸዋል። አሁን እዚህ ጋር ኢየሱስ እኔ አምላክ ነኝ የሚል አለ? ስማኝ፣ ስልጣን ሁሉ በሰማይና በምድርን ተሰጠኝ ያለ እኮ ነው። አምላክ ስልጣን ይሰጠዋል? ተሰጠኝ አለ እኮ በቃ። አምላክ ስልጣን ይሰጠዋል ወይ ነው ፕሮፌት? ይኸውልህ እዚህ ጋር አምላክ የስልጣን ባለቤት ነው ወይስ ስልጣን የሚሰጠው ነው? ፕሮፌት አምላክ የስልጣን ባለቤት ነው ወይስ ስልጣን የሚቀበል ነው? ይኸውልህ አንተ ገና ማወቅ ያለብን መጀመሪያ ትሪኒቲ ላይ ነው መረዳት ያለብህ። አብ ወልድ መንፈስ ቅዱስ። ጥያቄው ኢየሱስ ክርስቶስ ነው አምላክ ነኝ አምልኮኝ ያለበት አለ ወይስ የለም? ስማኝ አንተ እኮ ብዣ ይበል ስማኝ። ይኸውልህ አብና ወልድ መንፈስ ቅዱስ እንዴት ነው የተገለጠበት ነው። አብ አንድያ ልጅን እስከሚሰጥ ድረስ ዓለምን እንዲህ ነው የወደደው። በተወደደው ዓለም ላይ ኢየሱስ አምላክ ነኝ አምልኮኝ ያለበት የመጽሐፍ ቅዱስ ክፍል። ጥያቄው ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ያለው የመጽሐፍ ቅዱስ ክፍል አለ ወይስ የለም? አለ። እስቲ አሳየኝ። ቆላሲያስ 1:14 ክፈት። እሺ ቆላሲያስ 1:14 1:14 ቆላሲያስ 1:14 እና 15 ቆላሲያስም ማን ነው የጻፈው? ጻፊው ጳውሎስ ነው በእግዚአብሔር መንፈስ ተሞልቶ። እሺ እርሱ ከጨለማ ስልጣን አዳነን፣ ቤዛነቱም እርሱን የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን አለ። ጥያቄው እኔ ኢየሱስ እኔ አምላክ ነኝ አምልኮኝ ያለበት። ይኸው ከዚህ አማርኛ ሌላ ምን ትፈልጋለህ? እርሱ ከጨለማ ስልጣን አዳነን። በጨለማ ስልጣን ማለት እኔ አምላክ ነኝ አምልኩኝ ማለት ነው ፕሮፌት። አሁን ጨለማ የሚባለው እኮ ሌሎች ኢየሱስን ሳያገኙ በጨለማ ላይ ቁጭ ያሉትን እንዳንተ ያሉት ከጨለማ ወደ ብርሃን አፈለሰ ነው። አምላክ ነኝ አምልኩኝ ያለበት የመጽሐፍ ቅዱስ ክፍል አለ ወይስ የለም? ጥያቄው አለ። አመጣለሁ አለ። አምጣ። ራእይ ምዕራፍ 1 ቁጥር 17ን ክፈት። ራእይ 1:17ን ክፈት። እሺ ራእይ 1 ቁጥር 17። እሺ ራእይ በቀኝ እጅም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታማ ሰይፍ ወጣ። ፊቱንም በኃይል እንደሚያበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ አለ። እሺ ምንድን ነው ይሄን የምናገረው? ዮሐንስ ነው። ጥያቄው እኔ ማሪቆስ ነው አላልኩም ወንድሜ። እኔ የጠየቅኩት ኢየሱስ እኔ አምላክ ነኝ አምልኩኝ ያለበት የመጽሐፍ ቅዱስ ክፍል አለ ወይስ የለም? ጥያቄው አለ። አሳይ። አምላክ ነኝ አምልኩኝ። የሆነ ሲታነብብ የሆነ ሾቃቃ ንባብ እኮ ነው የምታነበው። ነኝ አምላክ ነኝ 6 ፊደል አለ አምላክ ነኝ የሚል ኢየሱስ እኔ አለ 8 ፊደል እኔ አምላክ ነኝ አምልኩኝ ያለበት 8 ፊደል አለ ወይስ የለም? ጥያቄው ኤውሊ አብ ወልድ መንፈስ ቅዱስ የተገለጡ ትሪኒቲ በአንድ ዙፋን እኮ ነው የተገለጡ ወንድሜ። ፕሮፌትዬ የተጠየቃችሁት እኔ ኢየሱስ አለ። ኢየሱስ የሚናገረው እኔ አምላክ ነኝ አምልኩኝ ያለበት የመጽሐፍ ቅዱስ ክፍል አለ ወይስ የለም? ይህን ጥያቄ ስለማትመልሱ ወደ ሁለተኛ ጥያቄ ልግባ። ፕሮፌት ይህን ጥያቄ ስለማይመልሱ ወደ ሁለተኛው ግን ልግባ። በዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ የምትወዱኝስ ብትሆኑ ከእኔ አብ ይበልጣል አለ ኢየሱስ ክርስቶስ። ከኢየሱስ አብ ይበልጣል?
በምኑ ነው የሚበልጠው? አንደኛ በዛን ሰዓት ኢየሱስ ክርስቶስ በስጋ ስለተገለጠ ነው። በስጋ ስለተገለጠ ነው አብ ከእሱ የሚበልጠው የሚል የመጽሐፍ ቅዱስ ክፍል አሳዩ ፕሮፌት። አንተ እኮ በስጋ መገለጡና በመንፈስ መገለጡ ሁለት ለአንተ ግር ብሏል እኮ ፕሮፌትዬ። የኔ ግር ማለት ችግር የለውም። ለእኔ ወንጌል ብቻ አድርስልኝ። የጠየቅኩት ኢየሱስ ክርስቶስ በስጋ ስለመጣ ነው አብ ከእሱ የሚበልጠው የሚል የመጽሐፍ ቅዱስ ክፍል አሳዩ ፕሮፌት። የተጠየቁት እሱ ነው። እሱ በስጋ ማምጣቱን ታምናለህ? ዮሐንስ ወንጌል በአጥንት መጣ በቅርፊት መጣ አይደለም ፕሮፌት። ኢየሱስ በስጋ መጣ በቅርፊት መጣ በአጥንት መጣ ወይም በእንትን መጣ አይደለም እያልኩ ያለሁት፣ በብሎም መጣ አይደለም። የጠየቅኩት ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ የምትወዱኝስ ብትሆኑ ከእኔ አብ ይበልጣል አለ። ከእኔ አብ ይበልጣል ስል በስጋ ስለመጣ ነው። በስጋ ስለመጣ ነው የሚል የመጽሐፍ ቅዱስ ክፍል አሳዩ። እስቲ ዮሐንስ ወንጌል 17ን አንብብ። 17 ስንት? 17 ከአንድ ጀምሬ እስከ 10 አንብብ እስቲ። በዛም መንፈሱ ይግባ። እሺ ከአንድ ጀምሬ። እሺ ፕሮፌትዬ እስከ 10 አንብብ እስቲ። እሺ ፕሮፌት ቤተክርስቲያን አለዎት የራስዎት? ምን ያደርጋል? ትመጣለህ፣ ታመልካለህ፣ ታገለግላለህ። እሺ ቆይ እሺ ልሂድ ነው። ቆይ እሺ ላንብብሽ። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባቴ ወይ ሰዓቱ ደርሷል። ልጅህ ያከብር ዘንድ በስጋ ሁሉ ላይ ስልጣንን እንደሰጠው ለሰጠው ሁሉ የዘላለም ሕይወትን ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆነ አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ እቺ የዘላለም ሕይወት ናት። እኔ ላደርገው የሰጠኝን ስራ ፈጽሜ በምድር አከበሪው። አሁንም አባቴ ወይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ከዓለም ለሰጠኝ ሰዎች ስምህን ግለጥላቸው፣ ገለጥሁላቸው። የአንተ ነበሩ፣ ለእኔም ሰጠሃቸው። ቃልንም ጠብቀዋል። የሰጠኝን ሁሉ ከአንተ እንደሆነ አሁን ያውቃሉ። የሰጠኝን ቃል ሰጥቻቸዋለሁና እነርሱ ተቀበሉት። ከአንተ ዘንድ እንደመጣው በእውነት አወቁ፣ አንተም እንደላከኝ አመኑ። እኔ ስለነዚህ ይለምናለሁ፣ ስለ ዓለም አልለምንም፣ ስለሰጠኝ እንጂ የአንተ ናቸውና ይላል። የጠየቁት ጥያቄ ኢየሱስ እኔ አምላክ ነኝ ይቅርታ፣ ዮሐንስ 14:28 ላይ የምትወዱኝስ ብትሆኑ ከእኔ አብ ይበልጣል ስል በስጋው ነው የሚል ማስረጃ፣ በስጋው ነው ብለዋል። በስጋ ነው የሚል ማስረጃ፣ በስጋ መገለጡ ነው። ጥያቄ ዮሐንስ 14:28 ላይ የምትወዱኝስ ብትሆኑ ከእኔ አብ ይበልጣል ብለዋል ኢየሱስ። ያኔ በስጋው ነው ብለዋል። 17 ላይ ምን ተረዳኝ? 17 ላይ ምንድን ነው የተረዳ አንተ? እኔ እዚህ ጋር በስጋው ነው የሚል የለም። 17 ላይ አንተ ምን ተረዳ? ጨርሻለሁ ያለ እኮ ነው ያለው ኢየሱስ ክርስቶስ የእውነተኛ አምላክ አገልጋይ መሆኑን ነው የተረዳሁት። የጠየቅኩት ዮሐንስ 14:28 ላይ የምትወዱኝስ ብትሆኑ ከእኔ አብ ይበልጣል ስል በስጋው ነው ብለዋል እና ፕሮፌት በስጋው ነው የሚል የመጽሐፍ ቅዱስ ክፍል አሳዩ። እሺ አንተ ቀጥታ እኮ ቴዎሎጂ መማር አለብህ። ለአንተ ግር ብሏል እኮ አይምሮን በቃ ተይዟል። አንተ እንዴት አድርጌ ነው ማስረዳው? ስልጣን ሁሉ ተሰጠኝ በሰማይና በምድር አለ እኮ። እንዴት ላስ ደህና ነህ? እግዚአብሔር ይመስገን። እንዴት ነህ? አሎ አስረስ ጥያቄ መጠየቅ ይችላል? አችልም የተባልከው ወንድሜ በማርቆስ ወንጌል ላይ በግልጽ ቋንቋ የተነገረው ወደ ዓለምም ሁሉ ሂዱ ወንጌልን ለፍጥረታት ስበኩ ነው እንጂ ያልከው የተባለው ወደ ዓለምም ሁሉ ሂዱ እና ጥያቄ ጠይቁ አይደለም የተባልከው። ስለዚህ ጥያቄያችንን ወንጌልን ትሰብካለህ ማለት ነው። ጥያቄ አለ ማለቴ አስረስ እኔ ችግር የለውም እመልስልሃለሁ። ግን አሁን አንተ ናለኝ አራዲ እመልስልሃለሁ አልኩህ ትወርዳለህ። እሺ ቀጥልሽ። እሺ እመልስልሃለሁ አልኩህ። እሺ ዮሐንስ 14:8 ላይ የምትወዱኝስ ብትሆኑ ከእኔ አብ ይበልጣል ይላልና ከኢየሱስ አብ ይበልጣል ማለት ቆይ አንዴ ለአንዴ ልንገር የሆነ ነገር ማለት ነው። እኔ እመልስልሃለሁ ችግር የለውም። ግን መጥቼ ያለው ዛራ ለምን ታወርዳለች? ሙስሊሞች በኔ ስብከት ማካቱ መዲና ኢየሱስን ሊቀበሉ እኮ ነው ያለው። ሊገለጥ ሰዓቱ ደርሷል። ለምን ትፈራለች? ሻካ ማጋያ ባንቶ ማካቱ መዲና ኢየሱስን ይቀበላሉ። እሺ አሁን ወደ ጥያቄ ዮሐንስ 14:8 ላይ የምትወዱኝስ ብትሆኑ ከእኔ አብ ይበልጣል ብሏል እና ኢየሱስ ክርስቶስ ከኢየሱስ አብ የሚበልጠው
በስጋው ነው ብለዋልና በስጋው ነው አብ የሚበልጠው የሚል የመጽሐፍ ቅዱስ ክፍል አሳዩ። ይኸውልህ እቺን ትምህርት ቀስ ብለህ ካልክ አስረዳለሁ። አንተ ቀስ ብለህ ከሰማህ ያስረዳለሁ። ኢየሱስ ወደ ገዛ ወገኖቹ ጋር ነው የመጣ። የገዛ ወገኖቹ አይሁዶች ናቸው፣ አልተቀበሉትም። ስማኛ ካልሰማህ አይሆንማ። ስማኝ መጀመሪያ ስማ። ኢየሱስ ወደ ገዛ ወገኖቹ ጋር ነው የመጣ። የገዛ ወገኖቹ አልተቀበሉትም። ስለዚህ ለገዛ ወገኖቹ ሲያስረዳ እሱ በስጋ ስለተገለጠ እሱ 100% አምላክ ነው። በ100% በስጋ ተገለጠ። 8 ላይ በስጋ የተገለጠ ነው የሚል በቃሽ። ይሄን ጥያቄም ስለማይመልሱ ልለፍ። እሺ ይሄንንም ጥያቄ አይመልሱምና ኦኬ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ይኸው 2 ነጥብ ጥለዋል። አንተ ትጠይቃለህ እንጂ አትጠየቅም። ኦርቶዶክሶች እንደዚህ ብለህ ታናዳለህ እኮ አንተ ሹሉቃ ነህ እንዴ? እሺ ፕሮፌት፣ እሺ 2 ጥያቄ ጠይቄ ያለው ግን ልጠይቅ። ወንጌልን ስበኳር እንዴ? ነገ እመጣለሁ። እሺ ጠይቅ። እሺ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ የሆነ አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ የዘላለም ሕይወት ነች አለ። እዚህ ጋር እውነተኛ አምላክ የተባለው ማን ነው ፕሮፌት? አንደኛ ኢየሱስ ምድር ላይ ያለውን ስራ ጨርሶ ለልጆቹ አደራን ሰጥቶ እሱ ምድር ኑሮ ጨርሶ እውነተኛ አምላክ ብቻ የተባለው ማን ነው? ፕሮፌት እውነተኛ አምላክ ብቻ የተባለው ማን ነው? እዚህ ክፍል ላይ እግዚአብሔር አብ። እግዚአብሔር አብ። ኦኬ እግዚአብሔር አብ ብቻ እውነተኛ አምላክ ነው ማለት ነው። እግዚአብሔር አብም እግዚአብሔር ወልድም እግዚአብሔር መንፈስ ቅዱስም አንድ ዙፋን አንድ አካል ናቸው፣ እውነተኛ አምላክ ናቸው። ስላሴ እውነተኛ አምላክ ብቻ የተባለው አብ ነው ብለውኛልና አብ ብቻ እውነተኛ አምላክ ነው ወይ? ጥያቄው ፕሮፌት እኮ ምድር ላይ ጨርሶ ወደ አብ ሄደ ነው። ስለዚህ አብ ብቻ እውነተኛ አምላክ ነው ማለት ነው። ከአብ ውጪ ያለው ውሸተኛ አምላክ ነው ማለት ነው ፕሮፌት። ወልድም የተገለጠው ከአብ ነው፣ መንፈስ ቅዱስም የተገለጠው ከአብ ነው። ጥያቄው አብ ብቻ እውነተኛ አምላክ ከሆነ ሁሉም ከአብ ውጪ ያሉት ውሸተኛ አምላክ ናቸው ወይስ አይደሉም? ጥያቄው አይደለም። ሐሳብን ተረዳ። እሺ ልረዳ። ወልድ የተገለጠው ከአብ ነው፣ መንፈስ ቅዱስም የተገለጠው ከአብ ነው። ወልድ አብን ነው እንዴ? ወልድ አብ ነው። ወልድ ከአብ ነው የተገለጠው፣ መንፈስ ቅዱስም ጥያቄው ፕሮፌት ወልድ አብ ነው ወይ? ይሄ ኦንሊ ጂሰሶች የሚያስተምሩበት ትምህርት ነው። ወልድ አብ ነው። ስለዚህ ወልድ አብ ካልሆነ እነሱ ትምህርት ነው። ፕሮፌት ወልድ አብ ካልሆነ እዚህ ጋር እውነተኛ አምላክ ብቻ የተባለው አብ ከሆነ ከአብ ውጭ ያለው ውሸተኛ አምላክ ነው ወይስ አይደለም? ጥያቄው እነሱ ባህሪያቸው ስታያቸው ጻድቅ ናቸው እኮ። እነሱን እንደዚህ ውሸት ነው አይደለም ልትል አትችልም። ከአብ ነው የወጣ ብያለሁ። ወልድም መንፈስ ቅዱስም ያለው ውሸተኛ አምላክ ነው አይደለም ነው ጥያቄው። ፕሮፌት ለምን የተጠየቁትን አይመልሱም? ውሸተኛ አይደለም ብያለሁ፣ ግልጽ። እሺ በጣም ጥሩ። ኦኬ ወልድና መንፈስ ቅዱስ እውነተኛ አምላክ ብቻ የተባሉበት የመጽሐፍ ቅዱስ ክፍል አሳዩ ፕሮፌት። ትቀበላለህ? በቃ አምጡ። በቃ ወልድና መንፈስ ቅዱስ እውነተኛ አምላክ ብቻ የተባለበት እሺ ብቻ እውነተኛ አምላክ ብቻ። ዮሐንስ 15:26 ክፈት። 15:26 ክፈት። እሺ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል አለ። በቃ ስለ ኢየሱስ ይመሰክራል። ኢየሱስ ደግሞ ስለ አባቱ ይመሰክራል። ጥያቄው ወንድሜ፣ ጥያቄው ፕሮፌትዬ መንፈስ ቅዱስ እውነተኛ አምላክ ብቻ የተባለበት የመጽሐፍ ቅዱስ ነው የሄድኩት እኔ። እውነተኛ አምላክ ብቻ አምላክ ብቻ እውነተኛ አምላክ። አንተ ብቻ የሚለውን አማርኛ ብቻ ጠብቀው። ለምን ቀስ ብለህ ስማ፣ ተረጋጋ። እውነተኛ አምላክ የተባለበት መንፈስ ቅዱስ እውነተኛ አምላክ የተባለበት ሲያ የተገለጠበት አገላለጡ አንተንና እኔን ሪሲቭ ለማድረግ ነው። እውነተኛ አምላክ የተባለበት አለ ወይስ የለም? መንፈስ ቅዱስ እውነተኛ አምላክ የተባለበት እሺ፣ ሌላ ይቀር አለ የለም? አለ። እሺ አሳዩኝ። እውነተኛ አምላክ መንፈስ ቅዱስ የተባለበት አሳዩኝ። መንፈስ ቅዱስ ስለ ኢየሱስ ያስተምራል። ስለ ኢየሱስ ክርስቶስ ያስተምራል አላልኩም። ፕሮፌት መንፈስ ቅዱስ እውነተኛ ነው ውሸተኛ ነው አላልኩም እኔ። ነገር ግን የጠየቅኩት መንፈስ ቅዱስ እውነተኛ አምላክ ነው የተባለበት የመጽሐፍ ቅዱስ ክፍል አለ ወይስ የለም? ቢሆን ትቀበላለህ እንዴ? እኔ እቀበላለሁ። ፕሮፌት ትወስናለህ?
ትወስናለህ ወይ? እሱም ክፍል እነግርሃለሁ። ሮሜ 8:26 ክፈት። እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል ይላል። ጥያቄ እኔ እኮ የኔ ጥያቄ ወልድ ውጠዋለሁ፣ ችግር የለውም ውጠዋለሁ። ግን የጠየኩት ጥያቄ መንፈስ ቅዱስ አምላክ ነው የሚል እውነተኛ አምላክ ነው የሚል የመጽሐፍ ቅዱስ ክፍል ነው ያልኩት እንጂ ይማልዳል እኔ መንፈስ ቅዱስ አይማልድም ይማልዳል አይደለም ጥያቄ። እሺ 8:11 አንብብ እስቲ እዛው። ፕሮፌት ሙሉ መጽሐፍ ቅዱስን ዛሬ ቴዎሎጂ እያስጠኑኝ ነው እንዴ? አዎ አንተ ጋር እኮ ተዘባርቆ እኮ ነው ያለው ትሪኒቲ። አንተ ከኔ ጋር አንድ ቀን ብትውል ትሪኒቲ ለአንተ ግልጽ ይሆናል። እሺ ምዕራፍ ስንት ነው ያሉት ፕሮፌት? 8:11 እዛው 8:11 እሺ ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው አለ። ጥያቄው መንፈስ ቅዱስ እውነተኛ አምላክ ነው የሚል ሕያው ነው። በቃ ሕያው ነው፣ ዘላለማዊ ነው። በደንብ ዋጥ የጠየቁት መንፈስ ቅዱስ አምላክ እዚህ ጋር የተባለው አንደኛ የራሳችን መንፈስ ነው፣ የሰው መንፈስ ነው የተባለው። በሁለተኛ ደረጃ ደግሞ መንፈስ ቅዱስ አምላክ ነው፣ እውነተኛ አምላክ ነው የሚል የመጽሐፍ ቅዱስ ክፍል አሳዩ። እሺ አንብብ፣ ክፈት። አሁንም ክፈት። ሁለተኛ ቆሮንቶስ 5:17 ክፈት። 17 እስከ 21 ክፈት። ሁለተኛ ቆሮንቶስ 5:17 እስከ 21 ድረስ ያለው ቃል በክርስቶስ ቢሆን ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉን አዲስ ይሆናል። ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር፣ በደላቸውንም አይቆጥርባቸውም ነበር። በእኛም የማስታረቅ ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን አለ። በቃ መንፈስ ቅዱስ ዓለምን ከራሱ ጋር ያስታርቃል። የኔንና ያንተን ኃጢአት እያስታረቀ ልጁን በመስቀል ላይ ፕሮፌት አሁን ጥያቄው እንዲገባዎት የእርሶ ስም ማን ነው ፕሮፌት? እኔ ፕሮፌት አብርሃም ነኝ። አብርሃም። ኦኬ ጎበዝ። በቃ የእርሶ ስም ማን ነው ስል አብርሃም ነው እንጂ ማለት ያለበት አይ እኔ እኮ የማገለግለው ቃለ ሕይወት ቤተክርስቲያን፣ እኔ የማገለግለው እኮ መካነ ኢየሱስ ምናምን ብላ አትናገርም። ልክ እንደዛው መንፈስ ቅዱስ እውነተኛ አምላክ ነው የሚለውን የመጽሐፍ ቅዱስ ክፍል አምጡ ስላቸው መንፈስ ቅዱስ እውነተኛ አምላክ ነው የሚለውን የመጽሐፍ ቅዱስ ክፍል እንጂ ሊያሳዩኝ የሚገባው መንፈስ ቅዱስ ያማልዳል የሚለውን አይናገሩኝም። ለምን ስሞትን ስጠይቅ የአገልግሎት ቤተክርስቲያኑን እንደማይነግሩኝ ማለት ነው። አሁን የኔን ጥያቄ በደንብ መልሱልኝ። ስለዚህ መንፈስ ቅዱስን በደንብ ተቀበል፣ ለዛራም ንገረው። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። በደንብ እመን። በዛም ደግሞ አንድ ጥቅስ ጨምራለሁ። ፕሮፌት ይኸውልህ ፕሮፌት መንፈስ ቅዱስ እውነተኛ አምላክ ነው የሚል አለ ወይስ የለም? አለ። ክፈት። እሺ ምን ልክፈት? እሺ ልክፈት። እንግዲህ ዝም ብዬ ዛራ ተናዳለች፣ እኔን እያወረደች ነው። አታወርድም። መንግስቷ እየፈረሰ ነው። እሺ ምዕራፍ ስንት? ምን ልክፈት? ጢሞቴዎስ ጋር ሂድ። ጢሞቴዎስ ምዕራፍ ስንት? አንደኛ ጢሞቴዎስ ነው ሁለተኛ? እዚህ ጋር ሁለተኛ ጢሞቴዎስ 25 ላይ ያለውን ቃል አንብብ እስቲ። 2:25 ምዕራፍ 25 ምዕራፍ 2 ቁጥር 25 ሁለተኛ ጢሞቴዎስ ደግሞ ምናልባት እግዚአብሔር እውነትን ያውቁ ዘንድ ንስሐን ይሰጣቸዋል፣ ፈቃድን ለማድረግ በዲያብሎስ ሕያዋን ሆነው ከተያዙበት ወጥመድ ወጥተው ወደ አእምሮ ይመለሳሉ ብሎ የሚቃወሙትን በየዋህነት ይቀጣል። በቃ ደህናውን አንተ ጨርሻለሁ። ጥያቄ ምንድን ነው የሚጨርሱት? መንፈስ ቅዱስ አምላክ ነው፣ እውነተኛ አምላክ። ነገ እመጣለሁ፣ ወዳለሁ። ደህናውን አንተ ከኔ ጋር አንድ ቀን ውል ባይብሉን ትጨርሳለህ። አንድ ጥቅስ አልመጣም። ኢየሱስ መንፈስ ቅዱስ እውነተኛ አምላክ ነው የሚል ማለት ነው።